የጻድቃን እናቶች እጅግ ብዙ ናቸው ከብሉይ ከሐዲስ ብንዘረዝራቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ከ2017 ዓመተ ምህረት ዘመነ ማቴዎስ ወደ 2018 ዓመተ ምህረት ዘመነ ማርቆስ በሰላም አሸጋገረን እያለን የደብራችን የደብረ በረከት ቅዱስ ገብርኤል ቤተክርስቲያን ፈለገ ቅዱሳን ሰንበት ትምህርት ቤት በቸርነቱ ዓመታትን ያቀናጀን አምላካችንን እናመሰግን ዘንድ ታላቅ የሆነ የዝማሬ ምሽትን አዘጋጅተናል። ይህ ለሁለተኛ ጊዜ የተዘጋጀው ታላቅ የዝማሬ ምሽት መርሃ ግብር በደብራችን በደብረ በረከት ቅዱስ ገብርኤል ቤተክርስቲያን ፈለገ ቅዱሳን ሰንበት ትምህርት ቤት የዝማሬ አባላት የተዘጋጀ ነው። ሁላችሁም ኦርቶዶክሳውያን በተለይ አዲስ አበባና አዲስ አበባ ዙሪያ ያላችሁ ምእመናን ካለፈው ዘመን ወደዚህ ዘመን እድሜን ጨምሮ ላሸጋገረን አምላክ ምስጋና ለማቅረብ ነውና ጥሪ እያቀረብን ያለነው። ሁላችሁም ተገኝታችሁ በእለቱ እግዚአብሔርን በጋራ እንድናመሰግን እንጠይቃችኋለን። እግረ መንገዳችንን የሰንበት ትምህርት ቤቱን ህፃናት፣ ወጣት፣ ታዳጊ ክፍል የሚያገለግሉትን አገልግሎት፣ ዝማሬያቸውን፣ ያሉትን የልማት እንቅስቃሴዎች ሰንበት ትምህርት ቤቱን በአጠቃላይ እንድትደግፉ እንድንደግፍ መንፈሳዊ ጥሪያችንን በአምላከ ቅዱስ ገብርኤል ስም እናቀርብላችኋለን። ይህንን መንፈሳዊ መርሃ ግብር መሳተፍ ለምትፈልጉ ምእመናን አድራሻችን ካራቆሬ ደብረ በረከት ቅዱስ ገብርኤል ቤተክርስቲያን ወይም ደግሞ አጃምባ ኮንዶሚኒየም ነው። በተጨማሪም ከአውቶቡስ ተራ ለምትነሱ ምእመናን ይህን መርሃ ግብር ለመካፈል ለምትፈልጉ በጦር ኃይሎች በማድረግ አየር ጤና ካራቆሬ ረፒ ኮንዶሚኒየም ወይም ደግሞ አጃምባ ኮንዶሚኒየም የምንገኝ ይሆናል። በተጨማሪም ከሰበታ የምትመጡ በሁለቴ በማድረግ ካራቆሬ አጃምባ ኮንዶሚኒየም ነው። ከቤተል በዓለም ባንክ ጀሞ ሚካኤል የምትገኙ ምእመናን አየር ጤና በማድረግ የካራቆሬ ታክሲ በመያዝ በረፒ ኮንዶሚኒየም ነው ወይም ደግሞ በተለምዶ ስሙ አጃምባ ኮንዶሚኒየም በሚገኘው አካባቢ በመምጣት ደብራችንን የምታገኙና ይህንን ታላቅ መንፈሳዊ ዝግጅት መካፈል የምትችሉ መሆኑን ለማሳሰብ እንወዳለን። ይህ ታላቅ የሆነ የዝማሬ ምሽት መርሃ ግብር የተዘጋጀው መስከረም 25 ቀን 2018 ዓመተ ምህረት በካራቆሬ ደብረ በረከት ቅዱስ ገብርኤል ቤተክርስቲያን ነው። መርሃ ግብሩ የሚጀምረው ከቀኑ 10 ሰዓት ጀምሮ ነው። ሁላችሁ ይህ መልእክት የደረሳችሁ ኦርቶዶክሳውያን በአጠቃላይ ተገኝታችሁ ነጭ ልብሳችሁን ለብሳችሁ ነጠላችሁን ለብሳችሁ እግዚአብሔርን በጋራ አብረን እንድናመሰግን ጥሪያችንን እናቀርባለን። ወስብሐት ለእግዚአብሔር።